ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በዲያስፖራ ቴሌቪዥን የተዘጋጀ የሚቀርብላችሁ የጌራ ሾው ፕሮግራም ነው። ዛሬ ፕሮግራሜ ላይ የጋበዝኩት እንግዳዬ በዚህ በመኖርበት በአሜሪካን ሀገር በዋሽንግተን ዲሲ ኤሪያ የህግ አማካሪና ጠበቃ የሆኑትን ዶክተር ፍጹም አቻሜለህ ነው። ከዶክተር ፍጹም አቻሜለህ ጋራ በወቅታዊ ኢሚግሬሽን ጉዳዮች ዙሪያ እንነጋገራለን። አሁንም በእናንተ ተከበራችሁ ተመልካቾቼና እንዲሁም በስራ ባልደረቦቼ ስም ዶክተር ፍጹም አቻሜለህ ጥሪያችንን አክብሮ ወደ ጌራ ሾው ብቅ ስላለን ከልብ እያመሰገንኩ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ዶክተር ፍጹም አቻሜለህ አሁንም በድጋሚ ከተጣበበ ስኬጁል ላይ ግብዣችንን አክብረህ ወደ ፕሮግራማችን ብቅ ስላልክልን ትምህርታዊ የሆነ ጭውውት ለማድረግ በእኔና በተመልካቾቼ ስም አሁን ከልብ አመሰግናለሁ። በድጋሚ እኔም አመሰግናለሁ እድሉን ስለሰጠኝ ብሎም ለመላው ማህበረሰባችን እንዲደርስ ይሄን እድል ስለከፈትክ ደስ ይላል። በጣም ጥሩ። እንግዲህ እስቲ ያለውን አሁን ከረንትሊ በምናወራው ስለ ኢሚግሬሽን በተመለከተ ነው ዛሬና ያለው ስቴት ኦፍ ኢሚግሬሽን ነው እንደ ዩናይትድ ስቴትስ ውስጥ ምን መልክ አለው ኢን ጀነራል በሆነ መልኩ በዛን ጀምሮና እንደኛ ኮሚኒቲስ ማወቅ አለበት ብለህ የምትለው ነገር ካለ እዛው። አሁን እንግዲህ ያለንበት ሁኔታ በሬዲዮም በቴሌቪዥንም በጋዜጣም በየቦታውም ማህበረሰቡ የሚያወራ ስለሆነ ከባድ ነገር ላይ እንደሆነን የሚሰማውም ስለሆነ ከባድ ነገር ላይ እንደሆነን ግንዛቤ አለው ብዬ ነው ማስበው። አሁን ያለው የአሜሪካ ኢንቫይሮንመንት ለስደተኞችም ለሌሎችም የሚመች ሁኔታ ላይ አይደለም ያለው። በጣም ብዙ የከፉ ነገሮች እንሰማለን። በጣም አሜሪካ እንዲትሆናለች ብለን ያላሰብነው ነገር እየሆነ ነው ያለው። የፍርድ ቤቶችም የኢሚግሬሽን ጉዳይ የሚሰሩ ቢሮዎችም እንደ ድሮ የቦርደር ላይ ያሉት እንደ ድሮ ኢሚግራንት ፍሬንድሊ ሆነ አፈጻጸም እያደረጉ አይደለም። ባጭሩ በድሮ በሬ የሚታረስ በት ሁኔታ ላይ አይደለም ያለነው። ይሄ ድሮ በኦባማ ጊዜ እኮ እንደዚህ ይቻላል፣ በባይደን ጊዜ እንደዚህ ይቻላል፣ በቡሽ ጊዜ እንደዚህ ይቻላል፣ በከሌ ጊዜ የሚባል ነገር አይሰራም። አሁን ሌላ አዲስ ዓለም ላይ ነን ያለነው ጃንዋሪ 21 ጀምሮ። ያንን ሁሉም ሰው ግንዛቤ እንዲወስድ ፈልጋለሁ ለማለት ነው። ሁሉም ሰው ኢሚግሬሽን የሰጠውን ዶክመንት ይዞ መጓዝ አለበት። ግሪን ካርዱን፣ ወርክ ፐርሚቱን፣ በአጠቃላይ እዚህ ሀገር ህጋዊ ፈቃድ የሰጠውን ነገር ኮፒውን ያው ኦሪጂናሉ ከፈለገ ኦሪጂናሉ በዛ ኮፒውን ኦሪጂናሉ ይጠፋብኛል ብሎ ካሰበ ኮፒውን ይዞ እንዲሄድ በሴልፎኑ ፎቶግራፍ እንዲያነሳ ግራና ቀኙን እንዲያይ ተጠንቅቆ እንዲንቀሳቀስ ነው መመክረው። እንዝላልነት ብዙ ዋጋ ያስከፍላል እና ባጭሩ እዚህ የድሮ ሰዎች የድሮ እንትኖች የሚነግሯችሁን አታዳምጡ። በድሮ በሬ ያረሰ ይላል። አዲስ ዓለም ላይ ነን ያለነው። መረጃዎችን በተከታተሉ በሬዲዮ በቴሌቪዥን በጋዜጣ በየቀኑ እንኳን ከሰው ተሰምቶ እኛ ሎየሮቹም በየቀኑ ይህ ሰውዬ መሽቶ ሲነጋ ምን አይነት የኢሚግሬሽን አፈጻጸም ህግ ሳይሆን አፈጻጸም እንደሚያወጣ እናቀውና መጠንቀቅ ያስፈልጋል። ይሄ ነው ጀነራሊ ማለት የሚችለው። ሌላው እንግዲህ ምን ጠይቀን ጥያቄ እንመልስ። እንደው በዚህ አጋጣሚ ህግ ሳይሆን አልከኝ አሁን ያለው አስተዳደር አፈጻጸም ስትል የጨመራቸው ህጎች አሉ ወይንስ ያሉትን ነው ላይ ያለው ማሻሻያ እያደረገ ያለው? ትራምፕ ከመጣ በኋላ የወጣው አንድ ህግ ብቻ ነው። ያም የሌከን ራይሊ አክት ነው። ያ ህግ የኮንግረስ አድርቆ ትራምፕ የፈረመበት ህግ
የአንድ ህጋዊ ፈቃድ የሌለው ሰው ትንሽም ወንጀል ቢፈጽም ማለት ሱቅ ውስጥ ያ 3 ብር ያ5 ብር ዕቃ ሰርቆ ቢገኝ የሆነ ቦታ ቢደባደብ ወይም መጠነኛ የሆነ ወንጀል ቢፈጽም ያለምንም የፕሮሰስ ያለምንም የመሰማት መብት ፕሮሰስ ወደ ዲፖርቴሽን እንዲላክ ከዚህ ሀገር ተጠርዞ እንዲላክ የታዘዘበት ኮንግረስ የተስማማበት ፕሬዝዳንቱ የፈረመበት ህግ ነው ያለው ከዛው ይሄ ሁሉ ምናየው ነከሌ ተባረሩ ነከሌ ከቤታቸው ተያዙ ሌሎችም በአውሮፕላን ይዞ ወደ ኤልሳልቫዶር ላከ እነዚህ በሙሉ የነበሩ ህጎችን ነው ያስፈጸመ ያለው የዋር አክቱ ማለቴ ኤነሚ ጠላት የሆኑ ሰዎችን ከዚህ ሀገር ማባረር የሚለው 200 የዛሬ 200 ዓመት ምናምን ወጥቶ የተቀመጠ ህግ ነው ማለት በዚህ ሀገሩ አባባል ሎ ኦን ዘ ቡክስ ነው አዲስ የመጣ አይደለም ሌሎቹ እነዚህ የአሜሪካ መንግስት የማይፈልጋቸውን ሰዎች እዚህ ሀገር እንዲኖሩ ማንፈልጋቸውን ሰዎች የማባረር መብት አለን ከኛ የውጪ ፖሊሲያችን ጋር ይቃረናል ብለው አሁን ያባረሯቸው ያሉ የፍልስጤም የሲሪያ ሌሎች የህንድ የውጭ ሀገር ዜጎች እነዚህ በፓለስቲኒያንን ደግፈው ሰላማዊ ሰልፍ የወጡ የዩኒቨርሲቲ ተማሪዎች አስተማሪዎች ሪሰርቸሮች እነዚህ ሁሉ የሚባረሩበት ደግሞ በ1960ዎቹ 54 እና 56 አካባቢ በተፈረመው ህግ መሰረት ነው ያ ህግ የአሜሪካን የውጭ ጉዳይ ሚኒስቴር እዚህ ሀገር የሚኖር የውጭ ሀገር ዜጋ የአሜሪካን የውጭ ፖሊሲን የሚቃወም እንቅስቃሴ ውስጥ ተሳትፏል ብሎ ካለ ግሪን ካርድ ኖሮ የተማሪ ቪዛ ኖሮ ምን ብለው ነጥቆ ማባረር ይችላል የሚል ህግ አለ ያን ነው እየተጠቀመ ያለው ሌላው ሌሎች ሰዎችን ያባረረበት ያለው ህግ ደግሞ በ1996 የወጣው የኢሚግሬሽን ከ1996 በኋላ የወጣ አዲስ ኢሚግሬሽን ይሄ ነው የተባለ አዲስ ኢሚግሬሽን ትልቁ ህግ የወጣው ኮምፕሬሄንሲቭ ኢሚግሬሽን ሎ የሚባለው በቃ ብዙን ነገር ያመሰቃቀለው ህግ የወጣው በ1996 ጊዜ ነው በክሊንተን ጊዜ የተፈረመ ህግ ነው ያንን ህግና በ19 ሌሎች በ60ዎቹ እና የዛሬ 200 ዓመት በወጡ ህጎች ላይ ተመስርቶ ነው ትራምፕ እየተንቀሳቀሰ ያለው እንጂ አዲስ የወጣ ህግ እንዳልኩ ይሄ ሌከን ራይሊ አክት ብቻ ነው እሱ ከመጣው ወዲህ የወጣ ሌላውን ህግ ግን ያስፈጸመ በእሱ በሚፈልገው መስመር ሌሎቹ አይተው እንዳላየተውት ለኢኮኖሚም ለሀገሪቱም ለፋሚሊውም ለባጠቃላይ ከአሜሪካ ከተመሰረተችበት አንፃር ኢንፎርስ ባናረገው ይጠቅማል ብለው የተዋቸውን ሎ ኦን ዘ ቡክስ ተጽፎ የተቀመጡ ህጎችን ነው እሱ ያስፈጸመ ያለው ለሱ ለፖለቲካውና ለስልጣኑ በሚጠቅምበት ሁኔታ ማለት ኦኬ ያለውን ኢንፎርስ ያደረገ ያለው እንጂ ሌላ የጨመረው ነገር የለም እስካሁን ደግሞ ወደኛ ኮሚኒቲ ልመልስና አሁን በአሁኑ ሰዓት ኢሚግሬሽን ፕሮሰስ የሚጀምሩ ኢትዮጵያውያን አሳይለም በለው ወይም ቪዛ በለው ፋሚሊ ስፖንሰርሺፕ ምን ኤክስፔክት ያደርጉ ማድረግ ይጠበቅባቸዋል እንግዲህ መጀመሪያ ማስገንዘብ እንፈልገው ዛሬ አሜሪካን ሀገር አሳይለም መጠየቅ ይቻላል መጠየቅ አይቻልም የሚል ህግ የለም አሁንም ቀደም እንዳልኩ ወደ ሄድንበት ስንመለስ የወጡ ህጎች የተሻሩ ህጎች የሉም ስለዚህ የአሳይለም ህግ አሁንም እንዳለ ነው ማለት ነው የአሳይለም ፕሮሰሱም ማለት አሳይለም ጠይቃለ እምቢ ከተባልክ ወደ ፍርድ ቤት ላካለ ፍርድ ቤቱን ቢካለ የቦርድ ኦፍ ኢሚግሬሽን አፒልስ ይግባኝ ትላለ ቦርድ ኦፍ ኢሚግሬሽን አፒልስ እምቢ ካለ የፌደራል ፍርድ ቤት ማለት የፌደራል የይግባኝ ሰሚ ችሎት ፌደራል ኮርት ኦፍ አፒልስ ይግባኝ ማለት ይችላል እነዚህ እርከኖች እንዳሉ ናቸው አልተለወጡም ማለት ነው የተለወጠው አሰራር ምንድነው አሁን ወደ 1.5 ሚሊዮን የሚሆን ኬዝ አለ ኢሚግሬሽን ፍርድ ቤት ውስጥ ወደ 1 ነጥብ ምናምን የሚሆን ኬዝ አለ ኢሚግሬሽን ኦፊሰሮች ውስጥ እንግዲህ መጀመሪያ አሳይለም ካመለከት ከአሳይለም ኦፊስ ነው የምታመለክተው እምቢ ከተባልክ ነው ፍርድ ቤት ቦርድ ኦፍ ኢሚግሬሽን አፒልስ እንደዚህ ያለ የሚለው ስለዚህ ይሄ ሁሉ ወደ 2-3 ሚሊዮን የሚሆን ኬዝ በራሱ ካሉት የኢሚግሬሽን ኦፊሰሮች አንፃር በቶሎ ለኢንተርቪው ላትጠራ ትችላለህ ተጠርተህም እንደ ድሮ በቀና መንፈስ አይተው አሳይለም እንደበፊቱ ላይሰጡ ይችላሉ ማለት ነው ምክንያቱም የትራምፕ ፖለቲካ እዚህ ያሉትን ማባረር ግሪን ካርድ ቶሎ አለ መስጠት ነው
ግሪን ካርድ ቶሎ አለመስጠት የሚለውን የዛሬ 2 ሳምንት ነው ምናምን በአሳይለም አግኝተው ለግሪን ካርድ ያመለከቱ ሰዎችን እንዳሰጧቸው አቁሙ ብሎ ፍሪዝ አድርጓል። ስለዚህ አንዱ ልዩነት ይሄ ነው ማለት ነው እንጂ አሳይለም ማመልከት ይቻላል፣ አሁንም ለግሪን ካርድ ማመልከት ይቻላል። ግን ድሮ አሳይለም አግኝተህ በአንድ ዓመት ለግሪን ካርድ መብት አለ፣ ታመለክታለህ፣ ይሰጣል። ያንን አስቆሞታል። ይሄ ነው ልዩነቱ ማለት ነው። ቪዛ በተመለከተ እንግዲህ የቪዛ የመስጠት መስፈርቱም እንዳለ ነው፣ ምንም የተለወጠ ነገር የለም ማለት ነው። ለጉብኝትም ለተማሪ የሚሰጥ መስፈርቱ መብቱ እንዳለ ነው። አሁን ብዙ ሰው ያስገባል ትራምፕ ያለ ይሆን ይችላል ማለት ነው። የፋሚሊ ፔቲሽን ማለት እናት አባት አሜሪካዊ ዜጋ ለሆኑ ወንድም እጮኛ ምናምን ማስመጣቱ አሁንም ያም መብቱ እንዳለ ነው ማለት ነው። እንዳልኩ ስላልተቀየረ አሁንም ፔቲሽን ሞልቶ ማስገባቱ ዜግነት ለማመልከት የሚሞሉ ፎርሞችም ቤተሰብ ለማስመጣት የሚሞሉ ፎርሞችም አሉ፣ መብቱም አለ፣ አልተቀየረም። ከዛሬ ጀምሮ ቤተሰብ ማስመጣት አይቻልም አልተባለም፣ ህጉ ስላልተቀየረ። ያን መብት የሚሰጠው ህግ ነው 1996 እና ከዛ ፊት የወጡ ህጎች አሁንም በተግባር ላይ ነው ያሉት ማለት ነው። ሶ የኛን ሶሳይቲውን አፌክት የሚያደርገው ነገር ካፈጻጸሙ ጋር የተያዙ ሌሎች ነገሮች ናቸው። ለምሳሌ በቦርደር የሚገቡ ሰዎች አሉ። በፊት በቦርደር ትገባለህ፣ የኢንተርቪው ትደረጋለህ፣ የት ነው የምትሄደው ከሌ ቦታ ኦኬ፣ በዛ የምትሄድበት አጥቢያ አካባቢ ፍርድ ቤት እንድትቀርብ ተብለህ ትለቀቃለህ ማለት ነው። አሁን ግን ያን አስቆመዋል። ይሄ ካች ኤንድ ሪሊዝ የሚባለው በካች ኤንድ ሪሊዝ የገቡ ሰዎችን እያሰሩ ነው። አስረው ጉዳያቸውን እዛ ፍርድ ቤት እንድትሰሙ በሚባል ፍርድ ቤት ጉዳያቸውን እስከሰማ ድረስ ወርክ ፐርሚት ያላቸውን ሰዎች ሁሉ እያሰሩ ነው። አንዳንዶቹን እየለቀቋቸው ነው። አሁን ደግሞ ሰሞኑን ምንድነው እነዛ በካች ኤንድ ሪሊዝ የገቡትን ሰዎች በቃ ከዛሬ ጀምሮ አገራችን ለቃችሁ እንድትወጡ የሚል ደብዳቤ እየተላከ ነው ማለት ነው። ሶ ራሱ እርስ በርሱ የሚቃረን ነገር እየተሰራ ነው። ቅድም እንዳልኩ እንኳን ለተራው ሰው ለኛ ለሎየሮችም ራሱ ሰውየው መሽቶ ሲነጋ እና አሁን በዛም የፔሮል ማለት አስገብተዋቸው ካችን ሪሊዝ የለቀቋቸውን ሰዎች ይሄን ሀገር ለቃችሁ ውጡ በ30 ቀን ውስጥ ምናምን እያሏቸው በ7 ቀን ውስጥ ያም ደግሞ ሰው ፓኒክ እንዲያደርግ አልፈልግም ማለት ነው። ምክንያቱም አሳይለም የመጠየቅ መብት አሁንም እንዳለ ነው። እንደዛ አይነት ደብዳቤ እንኳን ቢመጣለት አንድ ሰው አሳይለም እስካመለከተ ድረስ በዛ ፕሮሰስ ማለፉ አይቀርም ማለት ነው እና የአሳይለም ፕሮሰስ ያው ዓለም አቀፋዊ ግዴታ ስለሆነ አሜሪካ የፈረመችው ህግ ስላለ የ1951 የሬፊጂ ኮንቬንሽን በዛ መሰረት አሳይለም አመልከት ይችላል። ሰው እንደዚህ አይነት ደብዳቤ ቢመጣላቸው ወይንም ቢታሰሩ ምናምን ፓኒክ ማድረግ የለባቸው። ዋናው ቁም ነገሩ ሎየሮቻቸውን ኮንታክት አድርገው በሎየሮቻቸው በኩል የሚደረገውን ነገር ማድረግ ነው ማለት ነው። ስለ ቪዛ አነሳንና ስለ ቪዛ ካነሳን ብዙ ኢትዮጵያውያን ተማሪዎች አሉ በኤፍ1 ቪዛ እዚህ ሀገር ያሉ ልጆችና ትምህርታቸውን ግራጁዌት ካደረጉ በኋላ የነሱ ስታክፍል ምን ይመስላል እንደው እነሱ እንግዲህ ትምህርታቸውን የጨረሱ ሰዎች የአንድ ዓመት ኦፒቲ አለ። ይሄ ኦፕሽናል ፕሮፌሽናል ትሬኒንግ ፕሮግራም ያ አንድ ዓመት ድረስ ይሰጣቸዋል። ያ አሁንም አልተቀየረም። ኢንፋክት ይሄን ሁሉ ሰው ማባረር እየፈለገ ትራምፕ የሚወደው ግሩፕ ደግሞ ይሄንን ነው ማለት ነው። ሲናገርም ሰምተናል ካምፔን ላይ እኛ ያስተማረን ለምንድነው እነዚህን ሰዎች መልሰን የምንልካቸው የሚል ሰው the only ስብስብ ግሩፕ እሱ የሚፈልገው ግሩፕ ወይም ፌቨር የሚያደርገው ግሩፕ እዚህ ሀገር ትምህርታቸውን የተማሩ ተምረው የጨረሱ ልጆችን ነው። ሶ እነሱን በተመለከተ ይሄ ነው መጥፎ የተባለ ነገር ሲናገርም ሲያደርግም አልሰማው ማለት ነው። ባጭሩ እነዚህ ልጆች አሁንም ያ ትምህርታቸውን ሲጨርሱ የአንድ ዓመት የኦፒቲ ፕሮግራም ውስጥ በዛ መሳተፍ መብታቸው እንደተጠበቀ ነው። ሌላው ነገር ደግሞ እንግዲህ ባይደን ፈርሞት የሄደው ህግ አለ። ፈርሞት የሄደው መብት ለኢትዮጵያ ካለችበት የፖለቲካና የኢኮኖሚክ ሲቹዌሽን አንፃር በተለይ በጦርነቱ ምክንያት እዚህ ሀገር የሚኖሩ ኢትዮጵያውያንን የጊዜያዊ መኖሪያ ፍቃድ ቴምፖራሪ ፕሮቴክትድ ስታተስ ሰጥቷቸዋል። ያንን የሌሎቹ ሁሉ ሲሰረዝ የኢትዮጵያ እስካሁን አልተሰረዘም ማለት ነው። ስለዚህ ያ አለ ያም ደግሞ ቲፒኤስ የሚባለው ከዚህ ውጪ ማለት ለምሳሌ የኦፒቲው ቢያልቅበት አንድ ሰው ወደ ቲፒኤስ ሽፍት ሊያደርግ ይችላል ቲፒኤሱ እስከሚያልቅ ድረስ ማለት ነው።
So let's say መጀመሪያ አሁን እዚሁ አሳይለም ጋር ልምጣና አሁንም አሳይለማቸውን ሰሚት አድርገው አፕሊኬሽናቸውን ያሉ ኢትዮጵያኖች አሉ so basically እነዚህ ኢትዮጵያኖች እንግዲህ አሁን ኢሊጋል ናቸው እዚህ ሀገር ያሉት ማለት ነው አይደለም አንድ ሰው አሳይለም በሚያመለክትበት ጊዜ በህግ ጥላ ስር ነው ያለው ወይም ደግሞ እዚህ ሀገር እንደሚባለው under the color of the law ነው ያለው so በዛ አንድ ሰው እኔ አገሬ መሄድ አልችልም በዚህ ምክንያት የመጣሁት በዚህ ቪዛ ነው የመጣሁት በተማሪ ነው የመጣሁት በጉብኝት ነው ወይም ደግሞ በቦርደር ነው የመጣሁት ግን አገሬ መሄድ አልችልም ብሎ እጁን እስከሰጠ ድረስ እስከመለከተ ድረስ ፊንገርፕሪንት ሰጥቶ እስከተንቀሳቀሰ ድረስ ያ በህግ ጥላ ስር ነው ያለው ስለዚህ ቅድም እንዳልኩ በ1951 የዓለም አቀፍ አሜሪካ የፈረመችው ውል መሰረት በሬፊጂ ከለላ በሰጠው ሬፊጂ ኮንቬንሽን መሰረት አሜሪካ ውስጥ ያለ አሳይለም ያመለከተ ሰው በዚህ ባልኩ ፕሮሰስ ያልፋል ማለት ነው እንደየሆነ እንዳገባቡ ሁኔታ በቦርደር ከገባ መጀመሪያ የሚቀርበው ኢሚግሬሽን ፍርድ ቤት ኢሚግሬሽን ኮርት በኖርማል በተማሪ ወይ በቱሪስት ቪዛ ኢንስፔክተር ሆኖ የገባ ሰው ግን መጀመሪያ አሳይለም ኦፊስ ይሰማል ጉዳዩ እዛ ከተሰጠው እዛም ቢከተባለ ፍርድ ቤት ሄዳል ፍርድ ቤት የሚካለው ቦርድ ኦፍ ኢሚግሬሽን አፒልስ ሄዳል ቦርድ ኦፍ ኢሚግሬሽን አፒልስ የሚካለው ፌደራል ኮርት ፍርድ ቤት ሄዳል ማለት ሶ እነዚህ ሰዎች ኢሌጋል አይደለም እስከመለከቱ ድረስ ቪዛቸው ኤክስፓየር ካረገም በፊትም ካረገም በኋላ እስከመለከቱ ድረስ በህግ ጥላ ስር ነው ያሉት ኦኬ አሁን አብዛኛው ኢትዮጵያኖች ጭንቀት አለ እዚህ ጋር ምንድነው እሱ አፕሊኬሽናቸውን አስገቡ automatically they assume that ነው ልክ እንዳልኩ አሁን still illegal ነን grants ካልተደረገን ድረስ ነው ሜንታሊቲ አለው ድንገት መንገድ ላይ ፕሎቨር ተደርገው ወይ ቢጠየቁ አይዲ ወይ ምን ቢሉ ሌጂት የሆነ ወይም ደግሞ ቫሊድ የሆነ አይዲ ከሌላቸው ምን በጣም ደሮ እንግዲህ ምንድነው ማድረግ ያለባቸው እንደዚህ አይነት ሲቹዌሽን እንግዲህ የመጀመሪያው ነገር ማንኛውም ሰው እንደዚህ አይነት ማመልከቻ በሚያመለክትበት ጊዜ ደረሰን የሚል የሆነች ሰማያዊ ወረቀት ይኖራቸዋል ያችን ይዘው መንቀሳቀስ ይኖርባቸዋል ኦኬ አንዳንዶቹ ካመለከቱ 150 ቀን የሞላቸው ሰዎች እነሱ ለስራ ፈቃድ መብት አላቸው እና ስራ ፈቃድ ያመለክታሉ እቺ የስራ ፈቃድ መታወቂያ አለቻቸው ያን ይዘው መንቀሳቀስ አለባቸው የስራ ፈቃድ መታወቂያቸው በዚህ በ150 ቀን ውስጥ ኢንተርቪው ሳይጠሩ እንደዚህ አይነት ነገር ቢያጋጥማቸው የት ነው የሚያጋጥማቸው መጀመሪያ መጠየቅ ያለብን የት ነው ቤታቸው ከሆነ ቤትን ለሚያንኳኳ ሰው ሁሉ መክፈት የለብን መብት አለ ኦኬ ሶ ቤትን ለሚያንኳኳ ኢሚግሬሽን ላይ ምናምን ካለ የመክፈት ግዴታ የለብን ማለት ነው it can be anything ፕሎቨር ተደርጎ መኪና ግን እንዳጋጣሚ ፕሎቨር ተደርገው የተጠየቁ ሰዎች አጋጥሞኛል ሶ የዛኔ እነዚህን ነገሮች አሁን ለምሳሌ መኪና የምትነዳ ከሆነ መንጃ ፈቃድ አለ ወርክ ፐርሚት አለ ማለት ነው ያን አሳይተው የዳኑ ሰዎች አቃሉ ስለዚህ ወርክ ፐርሚት ያለው ወርክ ፐርሚቱን ይዞ ይንቀሳቀስ ወርክ ፐርሚት ሳይኖረው አሳይለም አመልክቶ ያሳይለም ደረሰኝ ወረቀት ካለው ያችን ወረቀት ይዞ ይንቀሳቀስ ምንም አይነት ማመልከቻ ያላመለከተ ሰው ግን አይንቀሳቀስ ማለት ነው ኦኬ ምንም አይነት መጥቶ እዚህ ገና ሄዚቴት ያደረገ ያለ ሰው በመሃል ያለ ሰው ቪዛው ኤክስፓየር እስከሚያደርግ ድረስ ኦፍ ኮርስ መብት አለው ማለት ነው ግን ቪዛ ኤክስፓየር ካረገ በኋላ ግን ወይ ቲፒኤስ ነው ማመልከት ያለበት መብት ካለው ቲፒኤስ የማመልከት ወይ አሳይለም ነው አለበለዚያ ግን ቪዛ ኤክስፓየር ካረገ ይሄ ህጋዊ ነው ማለት ነው ያ ሰው እንዳልኩ በዛሬውም ጊዜ አይደለም በባይደንም ጊዜ አንድ ኢሚግሬሽን ኦፊሰር የሆነ ቤት ቢገባና ፈቃድ የሌላቸው ሰዎች ቢያገኝ ማሰሩ አይቀርም ማለት ነው ሰብስቦ ያስባላ ስለዚህ አሁን እንደዚህ አይነት ሰዎች እያንዳንዱ ኢቭን እንኳን እንደዚህ አይነት ሰዎች አሳይለም አመልክተው እየጠበቁ ያሉ ሰዎች ቅድም መግቢያችን ላይ እንዳልኩት በድሮ በሬ ያረሰ የለምና እንቅስቃሴያችንን መመጠን አለብን ምንሄድበትን ቦታ ምንሄድበትን ሰዓት ምንሄድበትን አካባቢ መመጠን አለብን ማለት ነው አሁን በዚች በከተማችን ውስጥ በጣም ብዙ ኢሚግሬሽን ኦፊሰሮች ተሰራይተዋል በየቤቱ በዋሽንግተን ዲሲ ኤሪያ እያሰሩ ነው ምን ይያሉ ነው እና በቃ ፎከስ ካረጉባቸው አካባቢዎች አንዱ ይሄ ነው ኒውዮርክ እዚህ ኤልኤ አሉ እነዚህ ቺካጎ እና እዚህ አካባቢያችን በጣም ብዙ አሉ አቅም ስለሌላቸው ይሄን ሁሉ ሰው እና መጠንቀቅ አለብን ሮንግ ፕሌስ ሮንግ ታይም እንዳንገኝ ማለት ነው ሲሄዱ ግን አንድ ቦታ ላይ አፕን ያደርጋል ሰው ብዙ ነገር አለ እንግዲህ መሮጥም አንደኛው ሮጦ ማምለጥም አንደኛው ሶሉሽን ሊሆን ይችላል ግን ዋናው ቁም ነገሩ ግን
በምንችለው መጠን በህግ ጥላ ስር ለመሆን እንጣጣር። ቅድም እንዳልኩት በሮበር ያረሰ ስለሌለ በምንችለው መጠን እዚህ ሀገር መቆየት ካሰብን በህግ ጥላ የሚያስቆየንን ነገር ለማሰብ ጊዜ አንፍጅ እንወስም ማለት ነው። አይ እኔ እዚህ እንደድሮ ቆይቼ ይሄን ያህል ጊዜ ቆይቼ ወስናለሁ የሚባልበት ጊዜ አይደለም። ቆይ 5 ወር ልቆይና 6 ወር ልቆይና በነገራችን ላይ አሁን ከትናንትና ጀምሮ ቅድም ባልኩት ህግ መሰረት ያወጣው ትራምፕ ያወጣው ማዘጃ እያንዳንዱ ከ30 ቀን በላይ እዚህ ሀገር እየቆየ ያልተመዘገበ ሰው ይህጋይ የሆነ ሰው እንዲመዘገብ ብሎ አዟል ማለት ነው። ማለት በቱሪስት ቪዛ መጣ የተሰጠ 180 ቀን ነው። ግን 30 ቀን ካለፈ ሄዳችሁ እንድትመዘገቡ ብሎ አዟል። ግዴታ ሊሆን ይችላል ማለት ነው። እንግዲህ ማን ነው የሚመዘገበው? ለመዝገብ አልመዝገብ ማን ነው የሚለውን ያንን እያንዳንዱ ሰው ከሎየሩ ጋር መመዝገብ አንዳንዱ ሰው መመዝገብ ላይ በጀው ይችላል። አንዳንዱ ሰው መመዝገብ ሊበጀው ይችላል። ግን እንደዚህ አይነት ነገር ስላለ የመበጀትና ያለመበጀትም ጉዳይ አለ የፍርሃት ነገር አይደለም። ለአንዳንዱ እዚህ ሁሉም በነፊት አጦ ምንም ነገር በቃ ውጣ ተብሎ ምናምን ያለ ማህበረሰብ ሊኖር ይችላል። በኢትዮጵያውያን እንኳን ያው ውጣም ብትባል ቲፒኤስ ስላለ መብት አለ ቲፒኤስ ለመጠየቅ ማለት ነው። ሰው ሁሉም ነገር እምቢ የጠመመበት ሰው 10 15 20 ዓመት እዚህ ሀገር የቆየ ሰው ቲፒኤስ መብት አለው ማለት ነው። ግን ምንም ነገር ያላመለከተ ሰው ሊኖር ይችላል። አሁን ያ ሰው መመዝገብ አለበት የለበትም የሚለው ከእያንዳንዱ ሰው ከጠበቃው ጋር መነጋገር አለበት። ዝም ብሎ በራሱ እንዳይወስን ማለት ነው። ባጭሩ ማለት የፈለኩት ምንድነው በህግ ጥላ ስር ለመሆን መጣር አለበት። ለጉብኝት መጣ የምትሄድ ከሆነ ያ ሌላ ጉዳይ ነው ማለት ነው። ግን አይ ቆይ ላስብበት ምናምን ብለህ የምትቆይበት ጊዜ አይደለም። አሁን ይሄ ለምንድን ነው የምለው በህጉ መሰረት አንድ ሰው እዚህ ሀገር በመጣ በአንድ አመት ውስጥ ነው አሳይለም ማመልከት ያለበት። ማለት እንደመጣ በወራህ አይደለም። በህጉ መሰረት በመጣ ልክ አንድ አመት እዚህ ሀገር እግሩ በገባ በአንድ አመት ከመብላቱ አንድ ቀን በፊት 2 ቀን በፊት ያሳይለም ማመልከቻው የሚያስፈልገው ቢሮ መግባት አለበት። የዚህ ግለሰብ ወይ የዚች ግለሰብ ማለት ነው። ህጉ የሚለው እንደዛ ነው። የ3 ወር ቪዛ ይዞ ይመጣ በፈለገው ይመጣ። ግን በገባህ በአንድ አመት ውስጥ ነው አሳይለም ማመልከት ያለበት። ሰው በፊት ምንድነው ሰው ከሁኔታው አንፃር አመልክት አላመልክት ጠበቃ አልፈልግ ይበጀኛል አይበጀኝም ያለ የሚቆይበት ጊዜ ነበር። ኦኬ ምንም ችግር አልነበረም። አሁን ግን ችግር አለ። ስለዚህ አሁን ባስ ላይ ሁሉ ሜትሮ ላይ ሁሉ አፈሳ እንዳለ ሰምቻለሁ። ስለዚህ እንዴት ነው ነገር አለ ማለት ነው? ምንም የለም። ራንደምሊ ይገባሉ ያቁታል ሰዓቱ ምናምን ይገባል። ለዚህ ነው ቅድም ያልኩ ብዙ ሰው እዚህ አካባቢ ብዙ ኢሚግሬሽን ኦፊሰር እዚህ አካባቢና ይህ ባለበት ሁኔታ እንደ ድሮ ሄዚቴት አድርገ የምታስብበት ጊዜ አይደለም ማለት ነው። መወሰን ያለብህ የምታመለክት ከሆነ አመልክት፣ ከጠበቃ ጋር ተነጋገር። የማታመልክት ከሆነ እንግዲህ መሄድ ነው ማለት ነው። ግን እንደ በፊቱ ቆይ 3 ወር ቆይቼ 2 ወር 3 ወር 4 ወር ቆይቼ ላስበትና ላመልክት ያ ጊዜው አይደለም። So the best thing is ባለሙያ ማክሮ ወስኖ ሪስኩን አርጎ የሚያስፈልገውን ውሳኔ ላይ መግባት ነው ማለት ነው። Interesting. What about ትንሽ እንትን ንገረን ስለ ዳካ። ምክንያቱም ብዙ ኢትዮጵያውያን ህጻናቶች አሉ እዚህ ሀገር መጥተው ያደጉ ግን ዶክመንት ያልሆኑ። ዳካ አሁንም እንዳለ ነው። ዳካ አሁን ዳካን በተመለከተ የትራምፕ ቪው ምርጫ ላይ ያለ ዳካን አስቆማለሁ ብሏል ማለት ነው። አስቆማለሁ ብሎ አስቧል። ግን እንደሚመስለኝ ከነዚህ ከመነት ቦታዎችም ከሌሎችም ከትምህርት ቤቶችም ከስቴቶችም ፕሬሸር ያለ ይመስለኛል ይሄን በተመለከተ እንደ ሆልድ እንዲያረግ ማለት ነው። እና ዳካን እንደመጣ ተርሚኔት አድርጎ ከዛ በኋላ እንደማይችል ገብቶታል ማለት ነው። ግን ዳካን ተርሚኔት የማድረግ አላማ አለው። አሁን ግን በዳካ ያሉ ልጆች እንዳሉ ናቸው። ዳካ ያሉ ልጆች መክረው አንድ ነገር ምንድነው ዳካ ከስራ ፈቃድ ውጪ የወጡ የመግቢያ መብትም ይሰጣል። የትራቭል ዶክመንት ማለት ነው። ስለዚህ ዳካን ይዘው ትራቭል ዶክመንት አለኝ ብለው ከዚህ ሀገር እንዳይወጡ አሁን ዳካ ይዘህ ከዚህ ሀገር ስትወጣ ተመልሰ በመትገባበት ጊዜ ሌላ ኢሚግሬሽን ህግ ማዕቀፍ ውስጥ ነው የምትገባው ማለት ነው።
ተመልሰ በምትገባ ጊዜ ሪአድሚሽን ነው የምትጠይቀው። ሪአድሚሽን ማለት ተመልሶ እዚህ ሀገር መግባት ማለት ነው። ተመልሶ ለመግባት ደግሞ አሜሪካን ሀገር ተመልሰ ለመግባት እዚህ ሀገር ኢሌጋሊ ከ6 ወር በላይ መቆየት የለብም። ከ6 ወር በላይ ከቆየ እስከ 6 ወር ድረስ ኢሌጋሊ ከቆየ 180 ቀን ውስጥ መግባት 3 ዓመት መግባት አይችልም። ከ180 ቀን በላይ ከቆየ 10 ዓመት እዚህ ሀገር መግባት። ስለዚህ እዛ ማዕቀፍ ውስጥ ገባለ ማለት ነው። ስለዚህ ዳካ ያለው ሰው ዳካ አሁንም እንዳለ ነው በስታተሱን ይቀጥል። ግን ዳካ አለኝና ቆይ ሜክሲኮ ደርሼ ልምጣ፣ ዳካ አለኝና ፖርቶሪኮ ከጓደኞቼ ጋር ቫኬሽን ደርሼ ልምጣ ማን ነው ካንኩን ደርሼ ልምጣ አይሰራም። ስቴፑት እንኳን ለነሱ አይነት ሰው ቀርቶ ግሪን ካርድ ኖሮት የግሪን ካርድ ስታተሱ ላይ መጠይቅ ያለው ሰው እንዴት ነው ግሪን ካርዱን ያገኘው የሚለው ላይ እንደውም ጥርጣሬ ያለው ሰው ወይንም ብዙ ጊዜ ከሀገር ውጪ ቆይቶ የሚመላለስ ሰው እንኳንም አልመክርም። እንኳን ዳካ ያለው ሰው ግሪን ካርድም ያለው ሰው ይሄን ሀገር ለቅቄ ዘመድ ጥየቃ ወይ ለቫኬሽን ምናምን ፖርቶሪኮን እንኳን ማለት ነው ካናዳን እና ካንኩንን ተው ልውጣ በሚልበት ጊዜ ኤኒ ግሪን ካርድ ያለው ሰው ከዚህ ሀገር ለመጓዝ በሚያስብበት ጊዜ ጠበቃ ማክሮ በሄድ እመክራለሁ ማለት ነው። ምክንያቱም ቀደም እንዳልኩ ተመልሰ በመጣ ጊዜ ሪአድሚሽን ነው የምትጠይቀው ማለት እንደገና አስገቡኝ ነው። የዛኔ ኢሚግሬሽን ኬዝም ተለያየ። ለምሳሌ አንተ በሚስት ነው ግሪን ካርድ ያገኘው እንበል ትጓዛለህ ለብቻ 6 ወር ደርሰህ ትመጣለህ። የት ነበርኩ? እዚህ ቦታ አግብታለህ አይደል? ሚስት አለች። ከዛ ሌላ ጣጣ ውስጥ ታስገባለህ እንትኑን ማለት ነው። እና ግሪን ካርድም ያለው ሰው እዚህ ሀገር እየኖረ ያለ ግሪን ካርድም ያለው ሰው እንደዛ አይነት ከመሄዱ በፊት ለሆነ ኮንሰልት ማድረግ ይኖርበታል። ሌላው ግሪን ካርድን በተመለከተ ጥያቄም ካለ ልናወራው እንችላለን። ግን እዚሁ ጋር ሳንሄድ ግን ኦኬ ንገረኝ እና አንተ ብቻ አሁን እዚህ ሀገር በልጆቻቸው ግሪን ካርድ የሚያገኙ ሰዎች አሉ። ወላጆች በወንድም በእህቶቻቸው ግሪን ካርድ የሚያገኙ አሉ። ግን እዚህ ሀገር አይደለም ኑሯቸው ሌላ ሀገር ነው ወይ ኢትዮጵያ ነው ሌላ ሀገር ነው ከዚህ ሀገር ውጪ ነው። መታወሪኒው አርጋው ነው እነሱ አሁን ችግር እየተፈጠረ ነው። በህጉም መሰረት ቅድም እንዳልኩ የተለወጠ ህግ ስለሌለ ያንን ህግ ነው እያስፈጸሙ ያሉት እና የትራምፕ ሰዎች ከኤርፖርት ሰው እየመለሱ ነው። ኑሯችሁ እዚህ አይደለም። ግሪን ካርዱ እንደ መልቲፕል ቪዛ ነው። ለተደጋጋሚ ጊዜ ለመግባት ነው የምትጠቀምበት እንጂ ግሪን ካርዱ የተሰጣችሁ እዚህ ሀገር ልትኖርበት ነው። ስለዚህ የግሪን ካርድ የመኖሪያ ፈቃዳችሁን ትታችሁታል፣ አባንደን አርጋችሁታል። ምክንያቱም እዚህ ሀገር ቤት የላችሁም፣ ኑሮ የላችሁም፣ ስራ የላችሁም፣ ኑሯችሁ ሌላ ሀገር ነው። ይሄን ብቻ ለዚህ ነው የምትጠቀሙት ብለው እየመለሷቸው ነው። እና እንደ በፊቱ አይ በቃ 6 ወር ነው የተፈቀደው 8 ወር 6 ወር ኢትዮጵያ 6 ወር እዚህ ቦታ 3 ወር እዚህ ያ ከዚህ በኋላ እንትን አይሰራም። ስለዚህ ኤርፖርት ላይ ወይም ቪዛ እንትን ላይ ኦፊሰር እና ሰከንደሪ ኢንስፔክሽን ያስገባቸዋል። ግን አሁን እሱ አይደል ሰከንደሪ ኢንስፔክሽን ማለት ትገባለህ ፓስፖርትና ቪዛን ይሰጡና ከኢሚግሬሽን ኦፊሰር ጋር ታወራለህ። ለምንድን ነው ይሄን ያህል ጊዜ ቆየው? አላማ ምንድነው? እዚህ ሀገር ትኖራለህ? ቤት አለ ወይ? ኖራለህ? የተከራየው ቤት አለ ወይ? ስራ አለ ወይ? እዚህ ቢዝነስ አለ ወይ? ጂም ሜምበርሺፕ አለ ወይ? በአጠቃላይ ባንክ አካውንት አለ እዚህ ነው ወይ የምትኖረው አንተ የሚለውን ይጠይቃሉ እዛ ጋር ማለት ነው። 15-20 ደቂቃ ያን አይተው እንደየሁኔታው ያስገባዋል፣ እንደየሁኔታው ደግሞ ይመልሰዋል። ግን ለዚህ 10 ዓመት ሙሉ 3 ወር እዚህ እየኖርክ 9 ወር ከዚህ ሀገር ውጪ ከኖርክ ሊመልሱ ይችላሉ ማለት ነው። ብዙኛ ለዚህ እና ይሄን በጣም መጠንቀቅ በተለይ እንደዚህ ኤልደርሊ ወላጅ ያሏቸው ሰዎች ወይንም በአጠቃላይ በዛም ባይሆን ሚስት እዚህ ናት፣ ባል እዚህ ነው፣ እዛ ነው ሌላ ሀገር ነው ያለው፣ ሚስትና ልጆች እዚህ ናቸው። እነሱ በጣም መጠንቀቅ አለባቸው። አሁን እንደ ድሮ ሄድ ማድረግ ይሄን ነገር መጫወት አይቻልም። ምክንያቱም ህጉ የሚለው ምንድነው አንድ ግሪን ካርድ ያለው ሰው ኑሮውን እዚህ ሀገር ነው ማድረግ ያለበት። ኑሮውን ደግሞ እዚህ በመታረግበት ጊዜ የራሱ የሆኑ እንትኖ እዚህ ሀገር ካደረክ የተከራየ ቤት አለ፣ ስራ አለ፣ ጂም ሜምበርሺፕ አለ፣ ባንክ አለ፣ መኪና ኢንሹራንስ አለ፣ ምን አለ ማለት ኑሮ እዚህ ስለሆነ ሐኪም እዚህ ነው ያለው ምናምን ነገር ነው። ግን ምንም ነገር ሳይኖርህ
ስራ የለም ምን የለህም ሌላ ሀገር ከሆነ ስትገባ ይሄን ይጠይቀዋል የነዚህን መስፈርቶች ካላሟላ አይ አንተኮ ግሪን ካርድን አባንደን አድርገሃል ብሎ የሚፈረም ፎርም አለ እሱ ፈርመህ ያባረዋል ማለት ነው እድለኛ ከሆንክ ያንን አልፈረምም ካልክ መብት አለ ያስገባዋል ኢሚግሬሽን ፍርድ ቤት ያቆማል ማለት ነው እውነተኛው ኖርማል ፕሮሰስ እሱ ነው ኢሚግሬሽን ፍርድ ቤት ማቆም ማለት ነው ያ ነበር በሌሎች መንግስታት ጊዜ የሚደረግ አልነበረም በፊት ባይደን ትራምፕ ግን እየመለሰ ነው ባይ ዘ ዌይ ይሄንን ነገር ባለፈውም አድርጎታል ፕሬዚዳንት የነበረ 2019 መጨረሻው አካባቢ ማለት ነው አሁን ድጋሚ ያደረገው እና በጣም ኢንፎርስ ያደረጉት ነውና እንደዚህ አይነት ቱን ነገር ቅድም ያልኩት ነው ኤልደርሊ ወላጅ ካለ እዚህ ካለ አሁን አይቆይ ሲደርሽ ለምጣ ኢትዮጵያ ለ7 ወር ለ8 ወር በደንብ ማሰብ ያስፈልጋል ቅድም እንዳልኩት ግሪን ካርድ ያለው ሰው ከቤተሰብ ውጪ ከጓደኛ ውጪ ከዘመድ ውጪ ጠበቃ ማክሮ ነው መንቀሳቀስ ያለበት ከዚህ ሀገር እንቀሳቀስ ካለ መሄድም የማያስፈልገው ሁኔታ ሊፈጠር ይችላል ማለት ነው የመለሷቸው አዝናናት ምን ከሆነ ተከከለ 3 አመት ተኩል ነው መቻል ይኖርብናል ብዬ ነው ማሰብ ዳካ ካለ መለስ ዳካ it's not a path to green card አይደለም so ዳካ under ዳካ ያሉ ልጆች so green card ለማግኘት አሁን ባለው ሁኔታ የሚቻል አይደለም ማለት በሌላ እንግዲህ ማለት በራሳቸው ላይ ያመለክቱ ይችላሉ ግን ጋብቻ ካለ ሌላ ነገር ካለ ይቻል ይሆናል ያንዳንዱ ኬስ ከተበጋው ጋር መነጋገር አለበት ዳካ ግን ምንድነው ዳካ እነዚህ እድሜያቸው 18 ያልሞላ ልጆች ከወላጆቻቸው ጋር እዚህ ሀገር መጡ እዚህ ሀገር ነው ያሉት ምንም ወረቀት የላቸውም ለነሱ ነው ይሄ መብት የተሰጠው ማለት ነው እና ዳካ ያገኙ ልጆች ትምህርት ቤት አንዳንዶቹ ሴቶች ፈቅደውላቸው እንደ ስቴት ነዋሪ ትምህርት ቤት ይሄዳሉ ስራ ፈቃድ አላቸው ቤት ይገዛሉ ሁሉ ነገር እነሱን ግሪን ካርድ ለመስጠት ታስቦ ነበር በኦባማ ጊዜ አልተሳካም ኮንግረሱ አልፈቀደም ማለት ነው በባይደንም ጊዜ ጥረት ነበር ያም አልተቻለም እና ያልተቻለበት ምክንያት ሪፐብሊካን ከዚህ ጋር አልተስማሙም ማለት ነው ሶ ዳካ ወደ ግሪን ካርድ የሚወስድ መንገድ አልነበረም የነበረው ፕላን ምንድነው በኦባማ ጊዜ እነዚህን የዳካ ተቀባዮችን 5 አመት ሌላ ወንጀል ካልሰሩ ለግሪን ካርድ እንዲያመለክቱ ከዛም ደግሞ ወደ ዜግነት እንዲቀየርላቸው ዜግነት ያ ነበር ፕላኑ ዳካን እንደ ጊዜያዊ ነገር ተደርጎ ይሄ ነገር እያደገ እንዲሄድ ነበር ግን ኮንግረስ ያን አልፈቀደም በ2 ነው በ3 ቮት ነው የተሸነፈው ሶ ትራምፕ ግን ከጅምሩ ዳካን አይወድም ሶ እንደመጣም ተርሚኔት ማድረግ ፈልጎ ነበር እና ወዴት እንደሚሄድ አናቀውም አሁን ካለው ፕሬሸር አንፃር ከሰራተኛ ጥረት የሚሆን እነዚህን ሁሉ ሰው አባሮ ዳካን በተመለከተ ይራራ ይሆን አናቀም ወይንም ከኮንግሬሽናል ሰዎች ከነዚህ ከሪፐብሊካንስ ከቤተክርስቲያን ከመስጊዶች ከሲናጎጎች ምናምን ከሚደርስበት የሃይማኖት ተቋማት ፕሬሸር አድርገውበት ዳካን በተመለከተ ሐሳቡን ሊያስቀይሩት ይችላሉ ሰውየው ዛሬ የሚያስበውና ነገ የሚያስበውን አናቀም ግን አሁን ባለ ሁኔታ ግን የዳካ ጓደኛ አይደለም እሱ ዳካን ማስቀረት ይፈልጋልና በዳካ ያለ ሰው በጣም መጠንቀቅ አለበት ስቴፑን ያ so okay ወረቀታቸው ጨምሮ ዘገራ ለምሳሌ ሊጋል ስታተስ ያላቸው ሰዎች እነሱም አልተዘጋም በሩ እርግጥ ትራምፕ ይሄንን ቼን ማይግሬሽን የሚባለውን አይወደውም ግን እንዳልኩ ያ ህግ እንዳለ ነው አሁን ሶ ማለት ቤተሰብ ማስመጣት የሚፈቅደው ህግ እንዳለ ነው ማለት ግሪን ካርድ ያለው ሰው ሚስቱን ልጆቹን ከ1 አመት በላይ ሆነ ያላገባውን ልጅ የማስመጣት መብት አለው ግሪን ካርድ ያለው ያላገባና ከ1 አመት በላይ ሆነ ልጁንም ከ1 አመት በታች ሆነ ልጁንም የማስመጣት መብት አለው ግሪን ካርድ ያለው ሰው ማለት ነው ዜጋ የሆነ ሰው እጮኛውን እናቱን አባቱን ሚስቱን ልጁን 21 አመት የሚሆነው ከ1 አመት በላይ ሆነ ያግባም የማስመጣት መብት አለው ያው የወረፋው ይለያያል እንጂ የቪዛ ነምበር ስለማይኖር የሚስት የምታስመጣበት ጊዜ እና ወንድምን የምታስመጣበት ጊዜ የ15 የ16 አመት ልዩነት አለው ወላጆችን የምታስመጣበት ጊዜ
እንደዚሁ ማለት ነው አመት ምናምን 2 ዓመት በፊት 1-2 ዓመት ነበር የሚፈጀው አሁን ግን ትንሽ ጊዜ ይፈጃል ምክንያቱም ኤምባሲው ቪዛ ለመስጠት ብዙ ሰዎች ስለሌሉ የቪዛ ወረፋ አለ ወንድምና እህትንም እንደዛው 21 ዓመት የሞላውንም ልጅም ያገባም ያላገባም ልጅ ማስመጣት ይችላል ዜጋ የሆነ ሰው ማለት ነው ቁም ነገሩ የወረፋው የመጠበቂያ ጊዜው እነዛ አሁን እንዳሉ ነው በዚህ ሁኔታ ይቀጥላል አይመስለኝም ምክንያቱም ትራምፕ ይሄንን የፋሚሊ ቼን ማይግሬሽንን ማስቆም ይፈልጋል እሱ የሚፈልገው ነገር ምንድነው በዚህ በሰራተኛ በምን ሰው እንዲመጣ ነው ማለት ነው ግን ሚሊየንስ እየተጠበቁ ያሉ አሉ ያንን ምንም ላደርግ አይችልም በህጉ መሰረት የተፈቀደ ስለሆነ ስለዚህ ማመልከቻ ያስገቡ ሰዎች ምናምን መጠበቅ ነው ማለት አሁን ኤምባሲ የ4 ዓመት ወረፋ ነው ያለው ተፈቅዶ ምን ብሎ በቪዛ ሴንተር አልፎ ለቪዛ ኢንተርቪው የሚጠብቁ በጣም ብዙ ሺዎች አሉ በአመታት አዲስ አበባ እና ሌሎች ቦታዎች እና ያንን ማስቆም አይችልም ማለት ነው አሁን ባለው ሁኔታ ማስቆም አይችልም ማለት መብቱን ማስቆም አይችልም ግን አሁን ለጊዜው ኢሚግራንትን አናስገባም ብሎ በር ሊዘጋ ይችላል ህጉ ይፈቅድለታል ይሄ አሁን ኢንፎርስመንት እንትኑ እንጂ ለቤተሰብ I130 when ቤተሰብ የሚገባውን ፔቲሽን ማስገባታችሁ ነው ማዘዝ አይችልም የተፈቀደ መብት ስለሆነ ማለት ነው እስኪ ኢንተረስቲንግ ዶክተር ፍጹም አሁን ደግሞ እስኪ ወደ አንድ ፓርቲኩላር ሶሻል ግሩፕ ልመልስህ in this case ደግሞ LGBTን በተመለከተ እንደምታውቀው ፕሬዚዳንት ትራምፕ እንግዲህ እዚህ ሀገር ካሁን በኋላ 2 ጾታዎችን ብቻ ነው ሪኮግናይዝ የምናደርገው ብሏል እና በርካታ ሀገሮች ደግሞ ለእንደዚህ አይነቶች ሶሻል ግሩፖች ሀገራችን ላይ መኖር አልቻልንም ሲሉ ያሳይለም ፕሮሰስ ይፈቀድላቸዋል ያስ በአሁኑ ሰዓት እዚህ ዩናይትድ ስቴትስ ውስጥ በምን ሁኔታ ላይ ይገኛል ብለህ ታስባለህ አገባኝ እንግዲህ ያኛው ግን ምንድነው የአሳይለም ፕሮቴክሽኑ እንዳለ ነው እንግዲህ አሳይለም የምታገኘው አንተ በሃይማኖት በፖለቲካ አመለካከት የተለየ ሶሻል ግሩፕ አባል ከሆንክ ወይም በኤትኒሲቲ በዚህ ምክንያት በፖለቲካል አክቲቪቲ በመናም ምክንያት በደል ከደረሰብህ ነው አሳይለም የምታገኘው ይሄ እንግዲህ ቅድም እንዳልኩ የኮንቬንሽኑ ውጤት ነው አሜሪካንም ሀገር እነዚህ 5-6 መስፈርቶች በእነዚህ ምክንያት በደል ደርሶብኛል በሄድም ደግሞ በደል ይደርስብኛል ብለ ስትል ነው አሳይለም የምታገኘው ማለት ነው ይሄኛው ነገር አንተ እንደዚህ አይነት ሰው ስለሆንክ እንደዚህ አይነት ስብዕና ስላለ በመለስ ሀገሬ ላይ በደል ይደርስብኛል ማሳየት ከቻልክ የዚህ የሶሻል ግሩፑ አባል ትሆናለህ ማለት ነው በዛ መሰረት እንዲህ አይነት በደል የሚያደርሱ ሀገሮች ዜጋ ከሆንክ አሳይለም የማግኘት መብት ይኖርሃል ማለት ነው እንዳለን እሱ እንትን ያለው ይሄኛው በዚህ በዲኢአይ ወይም በዳይቨርሲቲ እና ኢንክሉዥን ውስጥ እንደዚህ አይነት ሰዎችን ቅድሚያነስ አንስ በሚለው ወይም ደግሞ ይሄ የጾታ 2 አይነት ጾታ ነው ያለው ምናም በሚል እሳቤ ነው እሱ እየተንቀሳቀሰ ያለው ማለት ነው ይሄ እንደተጠበቀ ሆኖ ግን የአሳይለም ፕሮቴክሽን ግን ሌላ ነው እኔ እንዲህ አይነት ሰው ስለሆንኩ አገሬ ብሄድ በደል ይደርስብኛል ብለህ ካልክ ያ ሌላ አይነት የህግ ካቴጎሪስ ነው የምትገባው ያን መብት እንዳለ ነው ማለት ነው እሺ እንግዲህ ዶክተር ፍጹም እንግዲህ ኢሚግሬሽን ጉዳይ ስለሆነ የምናወራው to the point ነው እስካሁን ድረስ የተነጋገርን ያለነውና አንዳንድ የረሳኋቸው ጥያቄዎች ካሉ እኔም አንተ ደግሞ እንዲሁ በግልህ ኮሚኒቲው ማወቅ አለበት ብለህ የምትላቸው ጉዳዮች ካሉ እስኪ እነሱን ደግሞ ትንሽ ብታብራራልንና ለነገሩ ትነግረን እንግዲህ አሁን የቅድም እንዳልኩት ነው የወጣ አዲስ ህግ ብቻ ነው ያለው ግን የቆየውን ህግ ነው ትራምፕ እያስፈጸመ ያለው ስለዚህ በአዲስ ዓለም ላይ ነን ያለነው አዲስ ሌላ አይነት ይሄ ሀገር እንዲሆናል ብለን ያላሰብነው 30 40 50 ዓመት በፊት እዚህ የመጡ ሰዎች እዚህ የምንኖር ሰዎች አሜሪካ እንዲናቶይ ብለን እንድናስብ የተደረግንበት ሁኔታ ነው ያለው እና በተለይ ለመጤ አዲስ ለሚመጡትም ሰዎችን ለቆዩ ሰዎች የሚመች አካባቢ ኢንቫይሮንመንት አይደለም ያለው ሁኔታ አይደለም ያለው ከዚህ አንፃር ነው እንቅስቃሴያችንን ማድረግ ያለብን ኢትዮጵያን ሲጀመርም ጀምሮ ህግን የምናከብር ሰዎች ነን law abiding ነን of course exception አለ በየቦታው ግን አሁን እንደ በፊቱ ዘና ብለን የምንኖርበት ወይንም
ትንሽ ነገር ተፈጽሞ ምናመልጥበት ሁኔታ አይደለም ያለ ነው በተለይ ወንጀል ጋር በተያያዘ ኤኒ ትንሽ የምትሰራ ወንጀል የኢሚግሬሽን ጉዳያችንን ያኮላሻል ያበላሻል ስለዚህ ከእንደዛ አይነት ነገር መጠበቅ ነው ኤኒ ምንንቀሳቀስባቸው ቦታዎች ቸርችም ይሁን ትምህርት ቤት የትም ቦታ ብንሄድ በነገራችን ላይ ትናንትና ነው ዳኛ የፈቀደችው ቸርችም ሄዶ ማሰር ይችላል ብላ የፌደራል ዳኛ ፈቅዳለች ምክንያቱም ትራምፕ ከዚህ በፊት የማይቻለው ነበር ግን ትናንት ፈቀደችለት ዳኛዋ ማለት ነው ስለዚህ የትም ቦታ ሱቅም እንሄድ ከቤታችን 1 ኪሎ ሜትርም 1 ማይልም 2 ማይልም ሱቅ ሆስፒታል ትምህርት ቤት ልጆቻችን ለማድረስ ቸርች ዶክመንቶቻችን ይዘን እንቀሳቀስ ያንም ሶስተኛ የቤት ማንም ሰው ካንኳኳ ማናቀው ሰው ማናቀው ሰዓት እንግድነትም ብንሄድ ማለት ነው መክፈት የለብንም ኢሚግሬሽኖች አንድ ቦታ ገብተው ሌጋል ስታተስ ያለው ቤት ገብተው ህጋዊ መብት የሌለውን ሰው የማሰር መብት ለሌላም ጉዳይ መጣው ማለት ነው ኦኬ ለሌላም ጉዳይ መጣው መጠጥ ቤት ውስጥ ሬስቶራንት ውስጥ ገብተው ሜቢ ሬስቶራንት ውስጥ ህጋዊ ፈቃድ ያላቸው ሰዎች ይሰራሉ ብለው ሊሆን ይችላል የመጡት ለመፈተሽ ግን እዛ ያለውን ሰው በሙሉ መታወቂያ ጠይቀው ሚይዙት ሊይዙ ይችላሉ ቀደም እንዳልኩት ምንሄድበትን ቦታ መመጠን ምንሄድበትን ሰዓት መመጠን እንቅስቃሴያችንን ህግ ማክበር እንቅስቃሴያችንን መክታት ያለብን ጊዜ ላይ ነን ያለነው unfortunately ዶክተር ጾም እንግዲህ ኦልሞስት ፕሮግራማችንን ጨርሰናል ግን አንድ የመጨረሻ ጥያቄ አለኝ እሱን ልጠይቅና በዛው እናጠቃልላለን እንደው በዚህ በኢሚግሬሽን ዙሪያ መብቱ ቢኖርህ ይሄንን ጉዳይ ህጋዊ እንዲሆን አደርጋለሁ የምትለው አንድ ነገር ኢሚግሬሽን በተመለከተ ምንድነው እስኪ እንደው ባንተ እይታ አንድ ሁለት ሶስት ነገሮች ይኖራሉ ማለት እንግዲህ ይሄ እዚህን ሀገር በተመለከተ ያ ሀገር ሲጀመርም ጀምሮ ባለቤቶቹ ያሉ ሌላው ኢሚግራንት ሀገር ነው እና የነዛ ኢሚግራንቶች መጣው ህግ አሻሽለው እኛንም እዚህ በብዙ መከራ ያለፉ ወንድምና እህቶቻችን አሉ እዚህ በባርነትም በምንም በዲስክሪሚኔሽን ማልፎ ብቻ ይሄ ሲስተም ተሰርቶ እኛም የዚህ ተቋዳሽ ሆነናልና ይህ ሀገር እንደዚህ ሆኖ ቢቀጥል ደስ ይለኛል ሚግራንት ፍሬንድሊ ሆነ እዚህ ሀገር በብዛት ብዙ ሰው የሚመጣው ወይ የሚኖርበት ሀገር በደል ደርሶበት ወይም ደግሞ የተሻለ ኑሮ ብሎ ነው የሚመጣው ይሄን ሀገር harm ለማድረግ የሚመጣ በጣም ጥቂት እና የሀገር ያንኑ ሁኔታ ህግ የሚያከብሩ እና የዚህ ሀገር ኖሮ ራሳቸውን ማሻሻል ቤተሰቦቻቸውን አሻሽለው ለመኖር የሚፈልጉ ሰዎች ስለሆነ የነበረው የኢሚግሬሽን ህግ ፌር በሆነ መንገድ ተተርጉሞ ሌሎች ፕሬዝዳንቶች በጣም ፌቨር ማድረገው ፕሬዝዳንት እንግዲህ የነበረው ቡሽ ነውና በነቡሽ ጊዜ የተጀመረው በነ ክሊንተን ጊዜ የተጀመረው ቤተሰብን ሪዩናይት አድርጎ የሚሰራ ኢሚግሬሽን ህግ እና አፈጻጸም ቢኖር ደስ ይለኛልና በተለይ እዚህ ሀገር ያሉትን የወንጀል ያልፈጸሙ ለዚህ ሀገር harmful ያልሆኑ ሰዎች በሙሉ ወረቀት ቢያገኙ ደስ ይለኛል ይሄን ነው ቢኖረኝ መብቱ ይሄን ነበር ማረጋው ወንጀለኞችን እና ለዚህ ሀገር ጠላት የሆኑ ሰዎችን of course ፌቨር አላረግም ግን ሌላው ከወንጀል ይሄን ሀገር በሽብር ፈጠራ ለማጥፋት ከሚያስቡ ሰው ውጪ ያለው ሌጋላይዝ ቢሆን እኔ አቅም ቢኖረኝ ስልጣን ቢኖረኝ ነበር ማለት ዶክተር ፍጹም አቻሜል መቼም በጣም ነው እሱና መሰግነው ከጣበበ ፕሮግራሞች ላይ ጊዜን ወስደ ስቱዲያችን ላይ በመገኘት ይሄን ትምርታዊ ጨዋታ ስላጨዋወትከን አሁንም በኔም በተመልካቾቼም ስም ከልብ አመሰግናለሁ በሌላ ጊዜ ሌላ ፕሮግራም ይዘን ደግሞ እንደምንገናኝ እርግጠኛ ነኝ እኔም አመሰግናለሁ ኦኬ ታንክ ዩ ተመልካቾቻችን እንግዲህ እስካሁን ተከታተሉ የቆያችሁት ከዶክተር ፍጹም አቻሜል ጋር ያደረኩትን ውይይት ነበር በወቅታዊ ኢሚግሬሽን ጉዳዮች ዙሪያ ሁላችሁም በጣም ጥሩ ትምርታዊ ጊዜ እንዳሳለፋችሁ እየተማመንኩኝ አሁንም በኔ በእናንተ ተከበራችሁ ተመልካቾቼና እንዲሁም በስራ ባልደረቦቼ ስም ዶክተር ፍጹም አቻሜልን ከልብ እያመሰገንኩ በሌላ ጊዜ ሌላ እንግዳ ይዤ እስከምቀርብ ድረስ ደህና ቆዩላችሁ